መልካም ሰበር ዜና ለአስመጪዎች በሙሉ በዛሬው ዕለት የህዝብ ተወካዮች ምክር ቤት የጉምሩክ አዋጅ ማሻሻያውን አጽድቋል። እንግዲህ በማሻሻያው ላይ በርካታ ነጥቦች የተዳሰሱ ቢሆንም ለአስመጪዎች ይጠቅማል ያልኳቸውን 5 ነጥቦች ላጋራችሁ። ምናልባት ሙሉ መረጃውን ከፈለጋችሁ ረቂቅ አዋጁ በሰበዝ የቴሌግራም ቻናል ላይ ተቀምጧል። ቤተሰብ በመሆን ማግኘት ትችላላችሁ። እንግዲህ በማሻሻያው ላይ ምንድነው የተካተቱት ከተባለ የመጀመሪያው ከአሁን በፊት በጉምሩክ በኩል ስናስመጣ በየብስና በባህር ከሆነ 15 ቀን የነበረውን ፍሪ ታይም ወደ 45 ቀን አድጓል። እንዲሁም በአየር ስናስመጣ 10 ቀን ብቻ የነበረውን ፍሪ ታይም ወደ 30 ቀን አድጓል ማለት ነው። ይህ መልካም ማሻሻያ ነው። ሁለተኛ ነጥብ አስመጪዎች ሲያስመጡ በአንድ ዲክሌሬሽን ዲክሌር ያደረጉትን ዕቃ ሙሉ ቀረጥና ታክስ ከፍለው መውሰድ ካልቻሉ የቻሉትን ያህል እየከፈሉ ማውጣት ይችላሉ የሚል ነው። ይህ በጣም እጅግ አሪፍ ሊባል የሚችል ለአስመጪዎች መልካም ሊባል የሚችል ዜና ነው። ምክንያቱም ከአሁን በፊት ብዙ አስመጪዎች የጉምሩክ ቀረጥና ታክስ መክፈል ካልቻሉ አንደኛ ዕቃቸውን በርካሽ ለመሸጥ ይገደዳሉ ወይም ደግሞ አላስፈላጊ ብድር ውስጥ ይገቡ ነበረ። ይህ መልካም ነው። ስለዚህ የቻሉትን ያህል ብቻ እየከፈሉ ማውጣት ይችላሉ ማለት ነው። ሶስተኛ ነጥብ አስመጪዎች ዕቃ ሲያስመጡ በጉምሩክ በሚወሰንባቸው ውሳኔ ላይ ቅሬታ ካላቸው ከአሁን በፊት 100% አስይዘው ነበር መከራከር ወይም ደግሞ ቅሬታ ማቅረብ የሚችሉት። አሁን ላይ ግን 50% ብቻ አስይዘው ቅሬታቸውን ማቅረብና መከራከር ይችላሉ። ሌላኛው ከአሁን በፊት ጭቅጭቅ ሲያስነሳ የነበረው የጉምሩክ ዲክላሬሽን በቀረበበት ቀን ነው ወይም በተመዘገበበት ቀን ነው ተቀባይነት ባገኘበት ቀን ወይስ ደግሞ ዕቃው በሚወጣበት ቀን ነው ኤክስቼንጅ ሬት መያዝ ያለበት የሚል ጭቅጭቅ ነበረ። ይህን የሚፈታ ተሻሽሏል። እንግዲህ ምንድነው ዲክላሬሽኑ ዲክሌር ከተደረገ በኋላ ተቀባይነት ባገኘበት ቀን ብሔራዊ ባንክ በሚያወጣው የኤክስቼንጅ ሬት ጠቋሚ መረጃ መሰረት ይስተናገዳል የሚል ነጥብ ተካቷል። አምስተኛው አስመጪዎች የሚሰጡት የዋጋ መረጃ ወይም ለጉምሩክ የሚያቀርቡት የዋጋ መረጃ ሚስጥራዊነትን ጠብቆ ይቀመጣል። በፍርድ ቤት ትዕዛዝ ካልሆነ ለማንም ይፋ አይደረግም የሚል ተካቶበታል። እንግዲህ ሌሎችም መረጃዎች አሉት። የማሻሻያውን ሙሉ ሰመሪ ከፈለጋችሁ ሰመሪ ብላችሁ ኮሜንት አድርጉልኝ። እንዲሁም የቴሌግራም ቻናላችን ቤተሰብ ይሁኑ። በውስጥ መስመር የምልክላችሁ ይሆናል። መልካም እድል።